የተራራው ስብከት። ብዙ ሕዝብ እንደተሰበሰበ ባየ ጊዜ ወደ ተራራ ወጣና ተቀመጠ። ደቀ መዛሙርቱም ወደ እርሱ መጡ። እንዲህም እያለ ያስተምራቸው ጀመረ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። በማቴዎስ ወንጌል ምዕራፍ 5 ቁጥር 3 ላይ የሚገኘው በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማይ የእነሱ ናትና የሚለው ኃይለ ቃል በተራራው ስብከት ላይ ከቀረቡ 8 ብፅዕናዎች የመጀመሪያውና የመሠረት ድንጋዩ ነው። በመንፈስ ድሃ መሆን ማለት ምን ማለት ነው? ብዙ ጊዜ ድህነት ሲባል ከአቅም ማነስ ወይም ካለማግኘት ጋር ይያያዛል። ነገር ግን እዚህ ጋር ጌታችንና መድኃኒታችን ኢየሱስ ክርስቶስ እየተናገረ ያለው ስለ ቁሳዊ ድህነት ሳይሆን ስለ መንፈሳዊ ዝቅታ ነው። መንፈሳዊ ዝቅታ ስንል ራስን ባዶ ማድረግ እያልን ነው። መንፈሳዊ ዝቅታ ስንል ምን ማለታችን ነው? የመጀመሪያው ራስን ባዶ ማድረግ እያልን ነው። በእግዚአብሔር ፊት ስንቆም ምንም እንደሌለን፣ በራሳችን ጽድቅ ወይም ዕውቀት መቆም እንደማንችል አምኖ መቀበል ማለት ነው። ሌላኛው ፍጹም ጥገኝነትን እያወራን ነው። አንድ በጣም የደከመ ሰው የሌላውን እጅ እንደሚፈልግ ሁሉ እኛም ያለ እግዚአብሔር ጸጋ ምንም መሆን እንደማንችል መገንዘብ ማለት ነው። እንዲሁም ትዕቢትን ስለ መስበር እያወራን ነው። ሁሉንም አውቃለሁ ወይም በራሴ የበቃሁ ነኝ፣ ከሌሎች እበልጣለሁ ከሚል መንፈሳዊ ኩራት መውጣት ማለት ነው። በዚህ በውድድር በራስ መተማመንና ሰልፍ ሜድ ወይም በራሴ የለፋሁበት በሚባልበት ዘመን ይህ ጥቅስ ትልቅ ትርጉም አለው። ማለትም በመንፈስ ድሃ ስንሆን ከሃይማኖታዊ ጭንብል እንወጣለን። በመንፈስ ድሆች የሆኑ ብፁዓን ናቸው የሚለው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ትምህርት በዚህ ዘመን ለምንኖር ክርስቲያኖች ትልቅ ትምህርት አለው። በዚህ በውድድር በራስ መተማመንና ሰልፍ ሜድ ወይም በራሴ የለፋሁበት በሚባልበት ዘመን ይህ ጥቅስ ትልቅ ትርጉም አለው። ማለትም በመንፈስ ድሃ ስንሆን ከሃይማኖታዊ ጭንብል እንወጣለን። በዚህ ዘመን ብዙዎቻችን በመንፈሳዊ ሕይወታችን ጠንካራ መስለን ለመታየት እንጥራለን። በመንፈስ ድሃ መሆን ግን በእግዚአብሔር ፊት ጌታ ሆይ እፈልግሃለሁ፣ ደካማ ነኝ ብሎ በግልጽ በእግዚአብሔር ፊት መቅረብን ያስተምረናል። እንዲሁም በመንፈስ ድሃ መሆን የጸጋ በር ከፋች ነው። እግዚአብሔር የሚረዳው ራሳቸውን የቻሉትን ሳይሆን እርሱን የሚፈልጉትን ብቻ ነው። በመንፈስ ድሃ ስንሆን የሰማይ በረከት በእኛ ላይ መፍሰስ ይጀምራል። ሌላኛው እውነተኛ ደስታ ወይም ብፅዕና እናገኛለን። ዓለም ደስታን በሀብትና በስልጣን ውስጥ ስትፈልግ፣ ክርስቶስ ግን እውነተኛው ሰላምና ደስታ የሚገኘው ዝቅ ብሎ አምላክን በመጠማት ውስጥ እንደሆነ በዚህ ክፍል ይነግረናል። የሰማይ መንግሥት ቁልፍ ያለችው በኪሳችን ሞልቶ በተረፈው እጅ ሳይሆን እጃቸውን ባዶ አድርገው ወደ ሰማይ በዘረጉ ሰዎች ዘንድ ነው። በመንፈስ ድሃ መሆን ማለት ዝቅ ማለት ሳይሆን ከፍ ወዳለው አምላክ ለመድረስ መሰላል መጀመር ነው። ዛሬ በገዛ ጽድቃችን ከመመካት ይልቅ በእግዚአብሔር ጸጋ ላይ እንደገፍ። ያኔ መንግሥተ ሰማይ የኛ ትሆናለች። በቁጥር 5 ላይ የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና ይላል። ይህ ክፍል በክርስቲያናዊ ሕይወት ውስጥ ካሉት እጅግ ጥልቅና ተቃራኒ የሚመስሉ ወይም ፓራዶክሲካል እውነቶች አንዱ ነው። ዛሬ ላይ ዓለማችን ደስተኛ ካልሆንህ ተሸንፈሃል ትላለች። በማኅበራዊ ሚዲያ ገጾቻችን ላይ የምናያቸው ሳቃችንና ስኬታችንን ብቻ ነው። ነገር ግን ኢየሱስ ክርስቶስ በተራራው ስብከቱ ላይ ያስተማረው ትምህርት ከዚህ በተቃራኒ ነው። የሚያዝኑ ብፁዓን ወይም ደስተኞች ናቸው ይላል። ለመሆኑ እንዴት ማዘንና ደስታ ብፅዕና አብረው ሊሄዱ ይችላሉ? የሚያዝኑ ብፁዓን ናቸው የሚለው ይህ ጥቅስ ዝም ብሎ ስለ ዓለማዊ ኪሳራ ወይም ስለ ተራ ትካዜ የሚያወራ አይደለም። መጽሐፍ ቅዱሳዊ ማዘን ሁለት ዋና ገጽታዎች አሉት። የመጀመሪያው ስለ ኃጢአት ማዘን ወይም ጎድሊ ሳሮው የምንለው ማለት ነው።
በእግዚአብሔር ፊት ቆመን የራሳችንን ድካም፣ ኃጢአት አይተን ጌታ ሆይ ማረኝ ብሎ ማልቀስ ማለት ነው። ይህ ንስሐና መንፈሳዊ እድሳትን ስለሚያመጣ የብጽዕና መንገድ ነው። ሌላኛው ስለ ዓለም ስቃይ ማዘን ማለት ነው። በዙሪያችን ስላለው ግፍ፣ ስቃይና ፍቅር ማጣት የሚሰማንን ጥልቅ የርኅራኄ ስሜት የምንገልጽበት ሐዘን ነው። አሁን ባለንበት ስቃይና ፍቅር በጠፋበትና ክፋት በበዛበት ዘመን ይህ ቃል ለኛ ትልቅ ትርጉም አለው። ይሄውም ግብዝነትን ከሕይወታችን አውጥተን እንድንጥል ይረዳናል። ሁሉ ነገር ሰላም ነው የሚል መንፈሳዊ ጭንብል አድርገን ከመኖር ይልቅ በእግዚአብሔር ፊት ተሰብሮ መቅረብ የመጽናናት መጀመሪያ ነው። እግዚአብሔር የሚፈውሰው የተሰበረውን ልብ እንጂ ደህና ነኝ የሚል ትዕቢተኛ ልብን አይደለም። መጽናናት ስሜት ብቻ አይደለም። መጽናናት ወይም ኮምፎርት የሚለው ቃል ከኃይል ጋር ወይም with strength የሚል ትርጉም አለው። እግዚአብሔር ሲያጽናናን ዝም ብሎ እንባችንን አያብስም። ይልቁንም በውስጣችን አዲስ ብርታትና ተስፋ ይዘራል። አሁን ያለንበት ዘመን በጦርነት በበሽታና በኢኮኖሚ ቀውስ የተሞላ ቢሆንም መጽናናትን ያገኛሉ የሚለው የተስፋ ቃል ወደፊት ለሚመጣው ዘላለማዊ ደስታ ዋስትና ይሰጠናል። ዛሬ ምናልባት በሕይወታችሁ ፈታኝ በሆነ ወቅት ላይ ትገኙ ይሆናል። ስለ ራስህ ድካም አሊያም ስለ ዙሪያ ሁኔታ እያዘን ሊሆን ይችላል። ነገር ግን አስታውስ፣ በእግዚአብሔር ዕቅድ ውስጥ እንባ መድረሻ ሳይሆን መሻገሪያ ነው። በፊቱ ፈስሰህ ስትቀርብ እርሱ በማንም ዘንድ የማይገኝ ሰላም ይሰጥሃል። ምክንያቱም የእግዚአብሔር ቃል በመዝሙረ ዳዊት 126 ቁጥር 5 ላይ በእንባ የሚዘሩ በደስታ ያጭዳሉ ይላልና። በቁጥር 5 ላይ የዋሆች ብፁዓን ናቸው ምድርን ይወርሳሉና ይላል። የዋሆች ብፁዓን ናቸው ምድርን ይወርሳሉና በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምን እያለን ነው? በዚህ በምንኖርበት ዓለም ስኬታማ ለመሆን ጉልበተኛ፣ ድምፅን ከፍ አድርጎ የሚናገርና ሌሎችን ገፍቶ የሚወጣ ሰው ይመስለናል። ዓለም ለጉልበተኞች ነች ትላለች። ነገር ግን የዓለማት ፈጣሪ የሆነው ጌታችንና መድኃኒታችን ኢየሱስ ክርስቶስ ይህንን አስተሳሰብ ገለባበጠው። ምድርን የሚወርሱ ጉልበተኞች ሳይሆኑ የዋሆች ናቸው በማለት ትልቅ ምስጢር ነገረን። ለመሆኑ እውነተኛ የዋህነት ምንድን ነው? ድክመት ወይስ ታላቅ ኃይል? የዋህነት ምንድን ነው? ብዙዎቻችን የዋህነት ሲባል ዝምተኛ፣ መብቱን የማያስከብር ወይም ደካማ መሆን ይመስለናል። ነገር ግን የመጽሐፍ ቅዱስ የዋህነት ትርጉም ከዚህ የተለየ ነው። የዋህነት በቁጥጥር ስር ያለ ኃይል ነው። በጥንቱ የግሪክ ቋንቋ ለየዋህነት የተጠቀመበት ቃል ፕራውስ የሚል የግሪክ ቋንቋ ሲሆን ይህም ማለት አንድን በጣም ኃይለኛ የሆነ የዱር ፈረስ ሰልጥኖና ተገድቶ ለታለመለት ዓላማ ሲውል የሚገልጽበት ቃል ነው። ፈረሱ ኃይሉ አልጠፋም፣ ነገር ግን ኃይሉ በልጓም ተይዟል። ሌላኛው ከእግዚአብሔር ጋር ያለው ግንኙነት ነው። የዋህነት ማለት በነገሮች ሁሉ በእግዚአብሔር ላይ መታመን፣ በእርሱ ፊት መሸነፍና የእርሱ ፈቃድ በጸጥታ መቀበል ማለት ነው። እንዲሁም ከሰዎች ጋር ያለው ግንኙነት ክፉ ሲያደርጉብን በክፉ አለመመለስ፣ ለቁጣ አለመቸኮልና በትህትና ሌሎችን ማገልገል፣ ይህ የዋህነት ነው። ምድርን ይወርሳሉ ሲባል ምን ማለት ነው? ይህ ተስፋ ሁለት ትርጉሞች አሉት። የመጀመሪያው በአሁኑ ባለንበት ዓለም ያለን በረከት። የዋህ ሰው በውስጡ ሰላም ስላለው ባለው ነገር ሁሉ ይረካል። ዓለምን ለመቆጣጠር ስለማይታገል ዓለም በደስታ ትገዛለታለች። በጸብና በክርክር ከሚገኝ ንብረት ይልቅ በሰላም የሚገኝ ጥቂት ነገር እውነተኛ ወራሽነት ነው። ሁለተኛው የወደፊቱ ተስፋ ነው። በአዲሱ ሰማይና በአዲሲቷ ምድር በእግዚአብሔር መንግሥት ውስጥ ነገሥታት ሆነው የሚገዙ በትሕትና ክርስቶስን የተከተሉ የዋሆች ናቸው። በዚህ በማህበራዊ ሚዲያ በፉክክርና በጩኸት በበዛበት ዘመን ይህ ቃል ለኛ በዚህ ዘመን ለምንኖር ክርስቲያኖች ትልቅ ትምህርት አለው። የመጀመሪያው ከፉክክር መውጣት ነው። ዓለም ራስህን ካላስተዋወቅ ካልተጋፋህ ትቀራለህ ትላለች። መጽሐፍ ቅዱስ ግን ራሳችሁን በእግዚአብሔር ፊት አዋርዱ፣
እርሱ በጊዜው ከፍ ያደርጋችኋል ይላል። እውነተኛ ከፍታ የሚመጣው ከሰዎች ሳይሆን ከእግዚአብሔር ዘንድ ብቻ ነው። ሌላኛው ለጥያቄዎቻችን ምላሽ። ብዙ ጊዜ ለምን ክፉዎች ይሳካላቸዋል፣ ለምን እኔ ተገፋሁ ብለን እናስባለን። መልሱ ግን ጊዜያዊ ድል የጉልበተኞች ቢመስልም ዘላቂ ርስት ግን የየዋሆች ነው። እንዲሁም የክርስቶስ አምባሳደር መሆን። ጌታችን እኔ የዋህ በልቤ ትሑት ነኝና ከእኔ ተማሩ በማለት በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ተናግሯል። በዚህ ክፋትና መከፋፈል በበዛበት ዘመን እኛ ክርስቲያኖች በየዋህነት ስንመላለስ የክርስቶስ መዓዛ ለዓለም እናሳያለን። ወዳጆች ሆይ ዛሬ ዓለም እንድንሆን የምትገፋፋን አይነት ጉልበተኛ መሆን አቁመን በጌታ ፊት የዋህ መሆን እንጀምር። የዋህነት መሸነፍ ሳይሆን የእግዚአብሔርን ኃይል መታመን ማለት ነው። ምድርን የምንወርሰው በጉልበት ሳይሆን በልጅነትና በየዋህነት ነው። ዛሬ በኑሮ በንግግርና በሰዎች መካከል ባለ ግንኙነት የክርስቶስን የዋህነት ለመለማመድ እንወስን። በዚሁ በተራራው ስብከት ጌታችን ኢየሱስ ክርስቶስ በቁጥር 6 ላይ እንደዚህ በማለት ይቀጥላል። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና። እውነተኛ እርካታ የት ይገኛል? በዚህ በምንኖርበት ዓለም ውስጥ ሁሉም ሰው የሆነ ነገር ይራባል፣ የሆነ ነገር ይጠማል። አንዳንዱ ዝናን፣ አንዳንዱ ሀብትን፣ ሌላው ደግሞ ስልጣንን ይራባል። ነገር ግን እነዚህን ሁሉ አግኝተው አሁንም የውስጥ ማታቸውንና የውስጥ ሰላማቸውን ያረኩ ሰዎች የሉም። ዛሬ የምናየው ቃል ግን የማይጠፋና እውነተኛ እርካታ የሚገኝበትን ብቸኛ መንገድ ይነግረናል። ጽድቅን የሚራቡና የሚጠሙ የሚለው ቃል ረሃብና ጥማት ምን ማለት ነው? እዚህ ጋር የተጠቀሰው ረሃብ ዝም ብሎ ትንሽ አማረኝ የሚል ስሜት አይደለም። ለሕይወት አስፈላጊ የሆነ ያለ እርሱ መኖር የማንችልበት ትልቅ ጉጉትን ያሳያል። ጽድቅን የሚራቡ ሲል ጌታችን ለመሆኑ ጽድቅ ምንድን ነው? ጽድቅ ማለት ከእግዚአብሔር ጋር ትክክለኛ ግንኙነት መኖር፣ የእርሱን ፈቃድ መፈለግና በቅድስና መመላለስ ነው። ይህ ማለት የእግዚአብሔር ልብ የሚፈልገውን መፈለግ ማለት ነው። ዛሬ በ21ኛው ክፍለ ዘመን ለምንኖር ክርስቲያኖች ይህ ቃል 3 ታላላቅ መልእክቶች አሉት። የመጀመሪያው የትኩረት አቅጣጫን ማስተካከል ነው። ዓለማችን በዲጂታል ጫጫታና በቁሳቁስ ፉክክር ተሞልታለች። ምን እበላለሁ፣ ምን እለብሳለሁ፣ ምን እጠጣለሁ በሚለው ጭንቀት ውስጥ ስንዋጥ፣ ነፍሳችን ግን የእግዚአብሔርን መገኘት ትራባለች። ጽድቅን መራብ ማለት ቅድሚያውን ለእግዚአብሔር መንግሥት መስጠት ማለት ነው። ሌላኛው የውስጥ ባዶነትን መረዳት ነው። ብዙ ጊዜ ባዶነታችንን በጊዜያዊ ነገሮች ወይም በማህበራዊ ሚዲያ መዝናኛዎች፣ በሰው አድናቆት ለመሙላት እንሞክራለን። ነገር ግን ቃሉ እንደሚለው እውነተኛ ጥጋብ የሚመጣው ከጽድቅ ፍለጋ ብቻ ነው። እንዲሁም ተስፋውን መረዳት ነው። እግዚአብሔርን ለሚፈልግ ሰው የተሰጠው ዋስትና እርካታ ነው። በጸሎትና በቃሉና በታማኝነት እርሱን ስንከተል ዓለም ሊሰጠን የማይችለውን የውስጥ ሰላም ወይም ጥጋብ እንቀበላለን። ወዳጆቼ ሆይ ዛሬ ራሳችንን እንጠይቅ። የሚራበው ነፍሴ ምንድን ነው? ለጊዜያዊ ነገር የምጨነቅ ከሆነ መጨረሻችን ድካም ነው። ነገር ግን ጽድቁንና መንግሥቱን ከተራብነ አምላካችን በበረከቱ ሊያጠግበን ታማኝ አምላክ ነው። በመቀጠል ጌታችን ኢየሱስ ክርስቶስ በቁጥር 7 ላይ ምሕረት የሚያደርጉ ብፁዓን ናቸው ምሕረትን ያገኛሉና በማለት አስተማረ። የምሕረት ኃይል በጨለማው ዓለም ላይ የሚበራ ትልቅ ብርሃን ነው። በምንኖርበት በዚህ ፈጣንና እልህ አስጨራሽ ዓለም ውስጥ ፍትሕ ወይም በዓይን ፋንታ ዓይን የሚለው መርህ የገነነ ይመስላል። ነገር ግን ክርስቶስ በተራራው ስብከቱ ላይ ያስተማረው መርህ ከዚህ ፈጽሞ የተለየ ነው። ምሕረት የሚያደርጉ ብፁዓን ወይም ደስተኞች የተባረኩ ናቸው በማለት ጌታችን ይናገራል። ይህ ለደካሞች የሚሰጥ ምክር ሳይሆን ዓለምን የሚለውጥ ትልቅ መንፈሳዊ ጉልበት እንደሆነ እየነገረን ነው። ምሕረት ምንድን ነው? ምሕረት ማለት አንድ ሰው ሊቀበለው
የሚገባው ቅጣት ወይም ፍርድ አይገባውም ብሎ መተው ብቻ አይደለም። ምሕረት ስንል የመጀመሪያው ለማይገባው ሰው ቸርነት ማሳየት ነው። እንዲሁም የሌላውን ሰው ስቃይና ችግር እንደ ራስ አድርጎ መረዳት ወይም ኮምፓንሽን እንለዋለን። እንዲሁም በልባችን ውስጥ ያለውን የቂም መርዝ አውጥቶ መጣል፣ ይህ ምሕረት ይባላል። ምሕረት ከፍርድ በላይ ከፍ ከፍ ይላል። በ21ኛው ክፍለ ዘመን ማለትም በመጨረሻው ዘመን ለምንኖር ክርስቲያኖች ይህ ቃል ልዩ ትርጉም አለው። ሕይወታችንን መመርመር ያለብን ጉዳዮች አሉ። በማህበራዊ ሚዲያ ውስጥ መተቸት፣ ማሸማቀቅ፣ ስድብ፣ ጥላቻ በገነነበትና በሰፈነበት ዘመን እኛ ክርስቲያኖች ግን ይቅርታንና መግባባትን የምናስቀድም ልንሆን ይገባል። አለመግባባቶች በበዙበት ወቅት ምሕረት ማድረግ ግንኙነታችንን የሚጠግን ብቸኛ ድልድይ ነው። ምሕረት ይደረግላቸዋልና የሚለው የተስፋ ቃል እኛ ለሰዎች ምሕረት ስናደርግ የእግዚአብሔር ምሕረት በሕይወታችን እንደሚፈስ ያረጋግጥልናል። ምሕረትን በተግባር ለማዋል እነዚህ 3 ደረጃዎች እንከተል። የመጀመሪያው እንወቅ። መጀመሪያ እግዚአብሔር ላንተ ያለውን ታላቅ ምሕረት አስብ። ሌላኛው ልቀቅ። በልብህ የያዝከውን ቁጣ ወይም ቂም ዛሬ በእግዚአብሔር ፊት ፍታ። እንዲሁም አድርግ። ዛሬ አንድ ምሕረት የሚፈልግ ሰው ፈልገህ በቃልህ ወይም በተግባርህ አጽናናው። ምሕረት ማድረግ ተሸናፊነት አይደለም፣ ይልቁንም የእግዚአብሔር ልጆች መሆናችንን የምናሳይበት ታላቅ የድል መንገድ ነው። ዛሬ ዓለም የሚያስፈልገው ብዙ ተከራካሪ ሳይሆን ብዙ መሐሪ ሰዎች ነው። ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረት ይደረግላቸዋልና በማለት ጌታችን ያስተማረውም ለዚህ ነው። በዚሁ በተራራው ስብከት ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 8 ላይ ልባቸው ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ይለናል። የልብ ንጽሕና እግዚአብሔርን የማየት ቁልፍ መንገድ ነው። በዙሪያችን ያለው ዓለም በውጫዊ ገጽታ ላይ ያተኩራል። በማህበራዊ ሚዲያ በፊልተሮች ፎቶቻችንን እናሳምራለን። በሰው ፊት ዝነኛ፣ ተወዳጅ ለመሆን እንጥራለን። ነገር ግን የሁሉ ነገር ፈጣሪ የሆነው እግዚአብሔር የሚመለከተው የሰውን ፊት ሳይሆን የሰውን ልብ ነው። ጌታችን ኢየሱስ ክርስቶስ በተራራው ስብከቱ ላይ ካስተማራቸው አስደናቂ እውነቶች አንዱ ልበ ንጹሖች እግዚአብሔርን ያዩታል የሚለው ነው። ልበ ንጹሕ ማለት ምን ማለት ነው? ይህ ሲባል ፈጽሞ ኃጢአት የማይሰራ ሰው ማለት አይደለም። ይልቁንም ያልተከፈለ ልብ እያለን ነው። ለአምላኩ የታመነና ቅን የሆነ ግብዝነት የሌለበት ልብ ማለት ነው። እንዲሁም የተቀደሰ ውስጣዊ ማንነት እያለን ነው። ልክ እንደ ጥርጣሬ እንደሚነጥረው ወይም እንደ ወርቅ ከቆሻሻ እንደሚነጻ ክፉ ሐሳብንና መቀኝነትን ለማስወገድ የሚተጋ ልብ ማለት ነው። ሌላኛው ስለ ግልጽነት እያወራን ነው። በሰው ፊት ሆነ በድብቅ አንድ አይነት ማንነት ያለው ሰው መሆን አለብን። እግዚአብሔርን ያዩታል ሲባል ምን ማለት ነው? ይህ በሁለት መልኩ ይገለጻል። የመጀመሪያው በዚህ ዓለም ልበ ንጹሕ የሆነ ሰው የእግዚአብሔርን ሥራ በሕይወቱ በተፈጥሮና በሰው መካከል በግልጽ ማየት ይጀምራል። መንፈሳውያኖቹ ይበራሉ። ሁለተኛው በሚመጣው ዓለም፣ ይህ ማለት ጌታችን ኢየሱስ ክርስቶስን ፊት ለፊት በክብር የምናይበት ታላቅ ተስፋ ነው። ዛሬ በምንኖርበት ፈጣንና ግራ በሚያጋባ ዘመን ይህ ቃል ለኛ ትልቅ ትርጉም አለው። ስለሆነም ከዚህ ክፍል እነዚህን እንማራለን። የመጀመሪያው ከመንፈሳዊ ፊልተር እንውጣ። በቤተ ክርስቲያን ወይም በሰው ፊት ቅዱስ መምሰል ለመታየት መሞከር ሰልችቶናል። እውነተኛው እረፍት የሚገኘው በልብ ንጽሕና ነው። እግዚአብሔር የሚፈልገው ፍጹምነትን ሳይሆን ቅንነትን ነው። ጌታ ሆይ ልቤን አንጻው ብሎ መጸለይ የነጻነት መንገድ ነው። ሌላኛው በዲጂታል ዘመን ዓይንንና ልብን መጠበቅ ነው። በየቀኑ የምናያቸው ምስሎች፣ የምንሰማቸው ወሬዎችና የምናነባቸው ነገሮች ልባችንን ሊያቆሽሹብን ይችላሉ።
ልብህ በቆሸሸ ቁጥር እግዚአብሔርን የማየት አቅምህ ይደበዝዛል። ስለዚህ እንደ ዳዊት እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ እንዳለ በመዝሙረ ዳዊት ምዕራፍ 51 ቁጥር 10 የዘወትር ተግባራችን ሊሆን ይገባል። ሌላኛው ትኩረታችን በሽልማቱ ላይ ሊሆን እንደሚገባ እንማራለን። የዚህ ዓለም ውበትና ዝና ያልፋል። ትልቁ ሽልማት ግን አምላካችንን ማየት ነው። ይህ ተስፋ በችግርና በፈተና ውስጥ ስናልፍ ጥንካሬ ይሆነናል። ወዳጆቼ ሆይ ውጫዊ ማንነታችንን ለማሳመር የምንጠቀመውን ያህል እንዲሁም ትኩረት ለልባችን እንስጥ። ልባችን ሲነጻ ሕይወታችን በሙሉ ብርሃን ይሆናል። ዛሬ ራሳችንን እንጠይቅ። ልቤ ለጌታ እይታ ክፍት ነውን? ለዚህም ነው ጌታችን ኢየሱስ ክርስቶስ ልባቸው ንጹሕ የሆነ ብፁዓን ናቸው እግዚአብሔርን ያዩታልና ብሎ ያስተማረው። በዚሁ በማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ ጌታችን በመቀጠል እንደዚህ ይላል፣ ሰላምን የሚወዱ ብፁዓን ናቸው የእግዚአብሔር ልጆች ተብለው ይጠራሉና ይላል። በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ ሰላምን ፈላጊዎች ብቻ ሳይሆን ሰላምን ፈጣሪዎች መሆን እንዳለብን ያስተምረናል። መከፋፈል፣ ጥላቻ፣ ክርክር፣ ግጭት፣ መገዳደል፣ መለያየት፣ ሁከት በበዛበት ዓለም ውስጥ ነው የምንኖረው። በማህበራዊ ሚዲያ፣ በሥራ ቦታ፣ አልፎ ተርፎም በቤተሰብ ውስጥ ልዩነት፣ ግጭት እየተወለደ ባለበት በዚህ ዘመን ኢየሱስ ክርስቶስ በአንዲት አጭር አረፍተ ነገር ዓለምን የሚቀይር ምስጢር ነገረን። የሚያስታርቁ ብፁዓን ናቸው ሲል ይህ ጥቅስ ሰላም ወዳዶች ወይም ፒስ ላቨርስ አይደለም። ይልቁንም ሰላም ፈጣሪዎች ማለትም ፒስ ሜከርስ የሚል ትርጉም አለው። ሰላም ወዳድ ግጭት የሚሸሽ ዝም ብሎ የሚያልፍ ነው። ሰላም ፈጣሪ በሁለት የተጣሉ ወገኖች መካከል ገብቶ ፍቅርን የሚዘራ መራራነትን በይቅርታ የሚተካ ማለት ነው። ብፁዓን ማለት ደግሞ ዝም ብሎ ደስታ ሳይሆን ከእግዚአብሔር ዘንድ የሚሰጥ ትልቅ የሆነ የውስጥ እርካታና በረከት ማለት ነው። እኛ ዛሬ የምንኖር በዚህ ዘመን ያለን ክርስቲያኖች ከቃላት ጦርነት በላይ የተግባር ሰላም ፈጣሪዎች ልንሆን ያስፈልጋል። ይህ ጥቅስ ለእኛ 3 ትልልቅ ጥሪዎችን ያቀርብልናል። የመጀመሪያው ድልድይ ሁን እንጂ ግንብ አትሁን የሚል። በዘር በፖለቲካ ወይም በሐሳብ ልዩነት የቆሰለውን ማህበረሰብ የምናክምበት ዋናው መሳሪያ ማስታረቅ ነው። ክርስቲያን የሰላም አምባሳደር እንጂ የጥል ነዳጅ መሆን የለበትም። ሌላኛው ከራስ ጋር መታረቅ ነው። ሌሎችን ለማስታረቅ መጀመሪያ ከራሳችንና ከፈጣሪያችን ጋር በሰላም መኖር አለብን። የውስጥ ሰላም የሌለው ሰው ለሌላው ሰላም መስጠት አይችልም። እንዲሁም የማንነት መታወቂያ ጥቅሱ የእግዚአብሔር ልጆች ይባላሉ ይላል። ይህ ማለት ሰላምን ስንፈጥር የእግዚአብሔርን ባህሪ እንገልጣለን። ምክንያቱም አባታችን እግዚአብሔር ዓለምን ከራሱ ጋር ያስታረቀው የሰላም አምላክ ሆኖ በመምጣት ነው። ዛሬ አንድ እርምጃ እንውሰድ። በፌስቡክ፣ በቲክቶክ እና በዩቲዩብ አስተያየት በመስጫ ላይ ክርክርና ጥላቻ ከማስፋፋት ይልቅ የሚያረጋጋ ቃል እንናገር። የተጣሉ ጓደኞቻችንን ለማስታረቅ ድልድይ እንሆን። ዓለምን የምንቀይረው በኃይል ሳይሆን ክርስቶስ ባስተማረን የማስታረቅ መንፈስ ነው። ሰላምን ስንፈጥር የእግዚአብሔር ልጅነታችንን እናረጋግጣለን ማለት ነው። ለዚህም ነው ጌታችን ኢየሱስ ክርስቶስ የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና በማለት ያስተማረው። በመቀጠል በማቴዎስ ወንጌል ምዕራፍ 5 ቁጥር 10 ላይ ጌታችን ኢየሱስ ክርስቶስ እንደዚህ በማለት ትምህርቱን ይቀጥላል። ስለ ጽድቅ ብለው የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማይ የእነርሱ ናትና። ሰዎች በእኔ ምክንያት ቢሰድቧችሁ ቢያሳድዷችሁና ክፉውን ሁሉ በሐሰት ቢመሰክሩባችሁ ብፁዓን ናችሁ። በሰማይ የምትቀበሉት ዋጋ ታላቅ ስለሆነ ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ በፊት የነበሩትን ነቢያት እንደዚሁ አሳደዋቸዋልና ይለናል። ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነሱ ናትና ሲል ጌታችን ኢየሱስ ክርስቶስ በዚህ ዓለም ላይ ስኬታማ ለመሆን ሁልጊዜ ሰዎችን ማሳደድ እንዳለብን እናስባለን። ነገር ግን ጌታችን ኢየሱስ ክርስቶስ በስብከቱ አንድ የሚያስደንቅ ነገር ይነግረናል። አንዳንዴ ትክክለኛውን ነገር ስላደረጋችሁ ብቻ ዓለም ሊጠላችሁ ይችላል።
ይህ ግን የውድቀት ሳይሆን የታላቅ ብፅዕና ምልክት እንደሆነ ማወቅ አለብን። ስለ ጽድቅ መሰደድ ማለት ምን ማለት ነው? ጽድቅ ማለት በሰዎች ፊት ለመታየት የሚደረግ ሃይማኖታዊ ልምምድ ሳይሆን የእግዚአብሔርን ፈቃድና እውነት በዕለት ተዕለት ሕይወታችን መኖር ማለት ነው። ስደት ስንልስ ምን ማለት ነው? የግድ እስራት ወይም አካላዊ ጥቃት ብቻ አይደለም። ስደት ስለ እውነት በመቆማችሁ የሚመጣ መገለል፣ መናቅ፣ ስም ማጥፋት ወይም የጥቅም መነፈግ ሊሆን ይችላል። በዚህ ዘመን ለምንኖር ክርስቲያኖች ይህ ታላቅ ትምህርት ይነግረናል። በማህበራዊ ሚዲያ ላይ የእግዚአብሔርን ቃልና እውነት ስለተናገራችሁ የሚመጣባችሁ ሳይበር ቡሊንግ ወይም መሳለቂያ መሆን ስለ ጽድቅ መሰደድ ነው። እንዲሁም በሥራ ቦታ ሙስናን ስላልተባበራችሁ ወይም በታማኝነት ስለሰራችሁ ከጓደኞቻችሁ ብትገለሉ ጥቅሙ የእናንተ ሳይሆን የመንግሥተ ሰማይ ነው። ሌላኛው የባህል ተጽዕኖ ነው። ዛሬ ላይ ዓለማችን ክፉውን መልካም በምትልበት በዚህ ዘመን የእግዚአብሔርን የጽድቅ መስፈርት ይዞ መገኘት ዋጋ ያስከፍላል። ያ ዋጋ ግን በሰማይ ትልቅ ክብር አለው። መንግሥተ ሰማያት የእነርሱ ናትና ጌታችን ኢየሱስ ክርስቶስ ስደቱን ብቻ ሳይሆን ውጤቱንም ነግሮናል። ሰማይ ለእናንተ ክፍት ናት። ስለዚህ ስለ እውነት ዋጋ ስትከፍሉ አትዘኑ። ይልቁንም የእግዚአብሔር መንግሥት ወራሾች ስለሆናችሁ ደስ ይበላችሁ ይለናል። በመቀጠል ጌታችን ኢየሱስ ክርስቶስ በተራራ ስብከቱ እንደዚህ በማለት ይቀጥላል። ከቁጥር 13 ጀምሮ ጨውና ብርሃን። እናንተ የምድር ጨው ናችሁ። ጨው የጨውነትን ጣዕም ቢያጣ ጣዕሙን መልሶ ሊያገኝ ይችላልን? ወደ ውጭ ተጥሎ በሰው ከመረገጥ በቀር ጥቅም አይኖረውም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትደበቅ አትችልም። ሰዎችም መብራትን አብርተው ከዕንቅብ ስር አያስቀምጡትም፣ በቤቱ ስላሉት ሁሉ እንዲያበራ በመቅረዝ ላይ ያስቀምጡታል እንጂ። እንዲሁም ሰዎች መልካሙን ሥራችሁን አይተው በሰማይ ያለውን አባታችሁን እንዲያከብሩ ብርሃናችሁ በሰዎች ሁሉ ፊት ይብራ በማለት ይሰብካል። ቁጥር 17 ጀምሮ የሕግ ፍጻሜን ጌታችን ኢየሱስ ክርስቶስ እንደዚህ ያስተምረናል። ሕግንና የነቢያትን ቃል ለመሻር የመጣሁ አይምሰላችሁ ይላል ጌታ፣ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳ አትሻርም። ስለዚህ ማንም ከእነዚህ ትእዛዞች አነስተኛይቱን እንኳ ቢተላለፍ ሌሎችንም እንዲተላለፉ ቢያስተምር በመንግሥተ ሰማይ ታናሽ ተብሎ ይጠራል። ነገር ግን እነዚህን ትእዛዞች እየፈጸመ ሌሎችንም እንዲፈጽሙ የሚያስተምር በመንግሥተ ሰማይ ታላቅ ይባላል። ጽድቃችሁ ከፈሪሳውያንና ከኦሪት ሕግ መምህራን ጽድቅ ልቆ ካልተገኘ መንግሥተ ሰማይ መግባት አትችሉም በማለት ያስተምራል ጌታ። ቀጥሎ ነፍስ መግደል አይገባም በማለት ጌታችን ያስተምራል። ለቀደሙት ሰዎች አትግደል፣ የገደለ ይፈረድበታል እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወንድሙን ያለ አግባብ የሚቆጣ ይፈረድበታል። ማንም ወንድሙን ጅል የሚል በሸንጎ ፊት ይጠየቅበታል። ደደብ የሚለው ደግሞ የገሃነመ እሳት ፍርድ ይጠብቀዋል። ስለዚህ መባህን በመሠዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህን የተቀየመህን ነገር መኖሩ ትዝ ቢልህ መባህን በዚያው በመሠዊያ ፊት ተወው። በመጀመሪያ ሄደህ ከወንድምህ ጋር ተስማማ። ከዚያም ተመልሰህ መባህን ለእግዚአብሔር ታቀርባለህ። የከሰሰ ባላንጋራህ እንዳያስፈርድብህ፣ ዳኛውም ላሳሪ አሳልፎ እንዳይሰጥህ፣ በወህኒ እንዳትጣል በመንገድ ላይ ሳለህ ከባላጋራህ ጋር ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስከምትከፍል ድረስ ከዛ አትወጣም በማለት ይናገራል ጌታ። በቁጥር 27 ጀምሮ ማመንዘር አይገባም ይለናል። አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ሴትን በምኞት ዓይን የተመለከተ ሁሉ በልቡ ከእርሷ ጋር አመንዝሯል። ቀኝ ዓይንህ የኃጢአት ሰበብ ቢሆንብህ አውጥተህ ወዲያ ጣለው።
ሰውነትህ በሙሉ ወደ ገሃነም ከሚጣል ከሰውነትህ አንዱን ክፍል ብታጣ ይሻልሃል። ቀኝ እጅህ የኃጢአት ሰበብ ቢሆንብህ ቆርጠህ ወዲያ ጣለው። ሰውነትህ በሙሉ ወደ ገሃነም ከሚገባ ከሰውነትህ አንዱ ክፍል ብታጣ ይሻልሃል። ሚስቱን የሚፈታ ሁሉ የፍች ወረቀት መስጠት አለበት እንደተባለ ሰምታችኋል። እኔ ግን እላችኋለሁ በላዩ ላይ ስታመነዝር ካላገኛት በስተቀር ሚስቱን የሚፈታ ሁሉ እንድታመነዝር ያደርጋታል። በዚህ ሁኔታ የተፈታችውንም ሴት የሚያገባ እያመነዘረ እንደሆነ ይቆጠራል። በመቀጠል ስለ መሐላ እንደዚህ እናገኛለን። ለቀደሙት ሰዎች በሐሰት አትማል፣ በእግዚአብሔር ፊት የማልኸውን ጠብቅ እንደተባለ ሰምታችኋል። እኔ ግን ፈጽሞ አትማሉ እላችኋለሁ። በሰማይ ቢሆን አትማሉ፣ የእግዚአብሔር ዙፋን ነውና። በምድር ቢሆን አትማሉ፣ የእግዚአብሔር የእግሩ ማረፊያ ናትና። በኢየሩሳሌምም አትማሉ፣ የታላቁ ንጉሥ ከተማ ናትና። በራስህም ቢሆን አትማል፣ ከፀጉራችሁ መካከል አንዲቷን እንኳን ነጭ ወይም ጥቁር ማድረግ አትችሉምና። ስለዚህ ስትነጋገሩ ቃላችሁ አዎን ከሆነ አዎን፣ አይደለም ከሆነ አይደለም ይሁን፣ ከዚህ ውጭ የሆነ ሁሉ ከክፉ የሚመጣ ነው በማለት ጌታችን ያስተምረናል። በመቀጠል ስለ በቀል እንደዚህ እንማራለን። ዓይን ስለ ዓይን ጥርስ ስለ ጥርስ እንደተባለ ሰምታችኋል በማለት ጌታ የሙሴን ሕግ እዚህ ጋር ይጠቅስልናል። እኔ ግን እላችኋለሁ ይላል፣ ክፉ አድራጊውን ሰው አትቃወሙት፣ ነገር ግን ቀኝ ጉንጭህን ለሚመታህ ሌላውን ጉንጭህን ደግሞ አዙርለት። አንድ ሰው እጀ ጠባብህን ሊወስድ ቢከስህ ካባህን ጨምረህ ስጠው። አንድ ሰው 1 ኪሎ ሜትር ተኩል የሚያህል ርቀት እንድትሄድ ቢያስገድድህ እጥፉን መንገድ አብረው ሂድ። ለሚለምንህ ስጥ፣ ከአንተም ሊበደር የሚሻ ፊት አትንሳው። ወዳጅህን ውደድ፣ ጠላትህን ጥላ እንደተባለ ሰምታችኋል። እኔ ግን ጠላቶቻችሁን ውደዱ፣ ለሚያሳድዷችሁም ጸልዩ እላችኋለሁ። እንደዚህ በማድረጋችሁ በሰማይ ላለው አባታችሁ ልጆች ትሆናላችሁ። እርሱ ፀሐዩንም ለክፎችና ለደጎች ያወጣል፣ ዝናቡንም ለኃጢአተኞችና ለጻድቃን ያዘንባል። የሚወዷችሁን ብቻ የምትወዱ ከሆነ ምን ዋጋ ታገኛላችሁ? ቀራጮችስ ይህንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ የምትነሱ ከሆነ ከሌሎች በምን ትሻላላችሁ? አሕዛብስ ይህንኑ ያደርጉ የሉምን? ስለዚህ የሰማይ አባታችሁ ፍጹማን እንደሆነ እናንተም ፍጹማን ሁኑ በማለት ጌታችን ያስተምራል። ጌታችን ኢየሱስ ክርስቶስ በተራራው ስብከት ወይም ትምህርቱ ላይ በማቴዎስ ወንጌል ምዕራፍ 6 እንደዚህ በማለት ይቀጥላል። ስለ ምጽዋት አሰጣጥ ያስተምረናል። ሰዎች እንዲያዩላችሁ መልካም ሥራችሁን በፊታቸው ከማድረግ ተጠንቀቁ። እንዲህ ካደረጋችሁ ከሰማዩ አባታችሁ ዋጋ አታገኙም። ግብዞች በሰዎች ዘንድ ለመከበር ብለው በየጎዳናው በየምኩራቡ እንደሚያደርጉት አንተም ለድሆች ምጽዋት በምትሰጥበት ጊዜ ይታይልኝ ብለህ ጥሩምባ አታስነፋ። እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። እናንተ ግን ለድሆች ስትሰጡ ቀኝ እጃችሁ የሚያደርገውን ግራ እጃችሁ አይወቅ። ምጽዋታችሁን በስውር ይሁን። በስውር የተደረገውን የሚያይ አባታችሁ ዋጋችሁን ይከፍላችኋል። ከቁጥር 5 ጀምሮ ጌታችን ኢየሱስ ክርስቶስ ስለ ጸሎት ያስተምረናል። ስትጸልዩ እንደ ግብዞች አትሆኑ። እነርሱ ለሰዎች ለመታየት ሲሉ በየምኩራቡና በየመንገዱ ማዕዘን ላይ ቆመው መጸለይ ይወዳሉና፣ እውነት እላችኋለሁ ሙሉ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ ክፍል ግባ፣ በሩንም ዘግተህ በስውር ወዳለው አባትህ ጸልይ። በስውር የተደረገውን የሚያይ አባትህ ዋጋህን ይከፍልሃል። ስትጸልዩ ከንቱ ቃላት በመደጋገም ጸሎታቸው የሚሰማላቸው እንደሚመስላቸው አሕዛብ ነገራችሁን አታስረዝሙ። እነርሱን አትምሰሏቸው፣ አባታችሁ ከለመናችሁት በፊት ምን እንደሚያስፈልጋችሁ ያውቃልና። እናንተ ግን እንዲህ ብላችሁ ጸልዩ በማለት ጌታችን ኢየሱስ ክርስቶስ ስለ ጸሎት ያስተምረናል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሆን። የዕለት እንጀራችንን ዛሬ ስጠን፣ እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ወደ ፈተናም አታግባን፣
ከክፉ አድነን እንጂ። መንግሥት፣ ኃይል፣ ክብርም ለዘላለም ያንተ ነውና አሜን። እናንተ የበደሏችሁን ይቅር ብትሉ የሰማዩ አባታችሁ ደግሞ እናንተን ይቅር ይላችኋል። ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ አባታችሁ ኃጢአታችሁን ይቅር አይላችሁም። ጌታችን ኢየሱስ ክርስቶስ በመቀጠል ስለ ጾም እንደዚህ ያስተምረናል። ስትጾሙ እንደ ግብዞች አትጠውልጉ። እነርሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህን ተቀባ። በዚህም መጾም በስውር ያለው አባት ብቻ የሚያውቀው ከሰዎችም ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህ ዋጋህን ይከፍልሃል። ጌታችን በመቀጠልም ሰማያዊ ሀብት ምን እንደሆነ ያስተምረናል። ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በሚችልበት በዚህ ምድር ላይ ለራሳችሁ ሀብት አታከማቹ። ነገር ግን ብል ሊበላው ዝገት ሊያበላሸው ሌባም ቆፍሮ ሊሰርቀው በማይችልበት በዛ በሰማይ ለራሳችሁ ሀብት አከማቹ። ሀብት ባለበት ልብህ በዛው ይኖራልና። ዓይን የሰውነት መብራት ነው። ስለዚህ ዓይንህ ጤናማ ከሆነች መላው ሰውነትህ ብርሃን የተሞላ ይሆናል። ዓይንህ ታማሚ ከሆነች ግን መላው ሰውነትህ በጨለማ የተሞላ ይሆናል። እንግዲህ በአንተ ውስጥ ያለው ብርሃን ጨለማ ከሆነ ጨለማው እንዴት ድቅድቅ ይሆን? አንድ ሰው ሁለት ጌቶችን ማገልገል አይችልም። አንዱን ጠልቶ ሌላውን ይወዳል፣ ወይም አንዱን አክብሮ ሌላውን ይንቃል። እግዚአብሔርንና ገንዘብን በአንድነት ማገልገል አይቻልም። በመቀጠል ጌታችን ኢየሱስ ክርስቶስ አትጨነቁ በማለት ያስተምረናል። ስለዚህ እላችኋለሁ ስለ ኑሯችሁ ምን እንበላለን፣ ምን እንጠጣለን፣ ምን እንለብሳለን በማለት አትጨነቁ። ሕይወት ከምግብ ሰውነት ከልብስ አይበልጥምን? እስቲ የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ በጎተራም አያከማቹም። ይሁን እንጂ የሰማዩ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ለመሆኑ ከእናንተ መካከል ተጨንቆ በዕድሜው ላይ አንዲት ሰዓት መጨመር የሚችል አለ? ደግሞ ስለ ልብስ ለምን ትጨነቃላችሁ? እስቲ የሜዳ አበቦችን ተመልከቱ። አይለፉም ወይም አይፈትሉም። ስለዚህ እላችኋለሁ ያንን ያህል ክብር የነበረው ንጉሥ ሰለሞን እንኳ ከነዚህ አበቦች እንደ አንዲቱ አልለበሰም። እናንተ እምነት የጎደላችሁ እግዚአብሔር ዛሬ ታይቶ በነጋታው ወደ እሳት ውስጥ የሚጣለውን የሜዳ ሳር ይህን ያህል ካለበሰ እናንተንም እንዴት አብልጦ አያለብሳችሁም? ስለዚህ ምን እንበላለን፣ ምን እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። አሕዛብ እነዚህ ነገሮች ሁሉ ለማግኘት ይጨነቃሉና የሰማዩ አባታችሁ እነዚህ ሁሉ ለእናንተ እንደሚያስፈልጓችሁ ያውቃል። ከሁሉ አስቀድማችሁ ግን የእግዚአብሔር መንግሥትና ጽድቁን እሹ፣ እነዚህ ሁሉ ይጨመሩላችኋልና። ስለዚህ ለነገ በማሰብ አትጨነቁ። የነገ ጭንቀት ለነገ ይደር። እያንዳንዱ ዕለት የራሱ የሆነ በቂ ችግር አለውና በማለት ጌታችን ያስተምራል። በመቀጠል በተራራ ስብከቱ በማቴዎስ 7 ላይ በሌሎች ላይ አለመፍረድን እንደዚህ ጌታ ያስተምረናል። እንዳይፈረድባችሁ በማንም ላይ አትፍረዱ። በምትፈርዱበት አይነት ይፈረድባችኋል፣ በምትሰፍሩበት መስፈሪያ ይሰፈርላችኋል። በዓይንህ ውስጥ ያለውን ግንድ ሳትመለከት በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በዓይንህ ውስጥ ያለውን ግንድ ሳትመለከት በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? በዓይንህ ውስጥ ግንድ እያለ ወንድምህን ዓይንህ ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ፣ አስቀድመህ በዓይንህ ውስጥ ያለውን ግንድ አውጣ፣ ከዚያም በወንድምህ ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። በእግራቸው እንዳይረግጡት ተመልሰውም ነክሰው እንዳይቦጫጭቋችሁ የተቀደሰ ነገሮች ለውሾች አትስጡ፣ ዕንቁዎቻችሁንም በእሪያዎች ፊት አትጣሉ ይላል ጌታ። ለምኑ፣ ፈልጉ፣ አንኳኩ የሚል ኃይለ ቃል ጌታ እንደዚህ ያስተምረናል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣
አንኳኩ፣ በሩ ይከፈትላችኋል። የሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል፣ ለሚያንኳኳ በሩ ይከፈትለታል። ከእናንተ መካከል ልጁ ዳቦ ቢለምነው ድንጋይ የሚሰጥ አባት አለን? ወይም ዓሣ ቢለምነው እባብ የሚሰጥ ይኖራል? ታዲያ እናንተ ክፉዎች ሳላችሁ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማዩ አባታችሁማ ለሚለምኑት መልካም ስጦታን እንዴት አብልጦ አይሰጣቸውም? ሌሎች እንዲያደርጉላቸው የምትፈልጉትን ነገር እናንተም አድርጉላቸው፣ ኦሪትም ነቢያትም በዚህ ይጠቃለላሉና በማለት ጌታችን ያስተምራል። በመቀጠል ጠባቡና ሰፊው በር እንደዚህ እናገኛለን። በጠባቡ በር ግቡ፣ ወደ ጥፋት የሚወስደው መንገድ ትልቅ በሩም ሰፊ ነውና ብዙዎችም በዛ ይገባሉ። ወደ ሕይወት የሚወስደው ግን መንገዱ ቀጭን በሩም ጠባብ ነው፣ የሚገቡበትም ጥቂቶች ብቻ ናቸው በማለት ያስተምራል ጌታ። ቀጥሎ ስለ ሐሰተኛ ነቢያት ጌታችን እንደዚህ ያስተምራል። በውስጣቸው ነጣቂ ተኩላዎች ሆነው ሳሉ የበግ ለምድ ለብሰው በመካከላችሁ በመግባት ከሚያሸምቁ ሐሰተኛ ነቢያት ተጠንቀቁ። ከፍሬያቸው ታውቋቸዋላችሁ። ከሾህ ቁጥቋጦ ወይን ከኩርንችት በለስ ይለቀማልን? እንዲሁም ጥሩ ዛፍ ሁሉ ጥሩ ፍሬ፣ መጥፎ ዛፍ ግን መጥፎ ፍሬ ያፈራል። ጥሩ ዛፍ መጥፎ ፍሬ፣ መጥፎ ዛፍ ጥሩ ፍሬ ማፍራት አይችልም። ጥሩ ፍሬ የማያፈራ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ በፍሬያቸው ታውቋቸዋላችሁ። በሰማይ ያለውን የአባቴን ፈቃድ ሳይፈጽም ጌታ ሆይ ጌታ ሆይ የሚለኝ ሁሉ ወደ መንግሥተ ሰማይ አይገባም። በዛን ቀን ብዙዎች ጌታ ሆይ ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ታምራት አላደረግንምን? ይሉኛል። በዚያን ጊዜ ከቶ አላውቃችሁም እናንተ ክፉዎች ከኔ ራቁ ብዬ በግልጽ እነግራቸዋለሁ ይላል ጌታ። ቀጥሎ ብልህና ሞኙ ቤት ሰሪን ጌታ በምሳሌ እንደዚህ ያስተምረናል። እንግዲህ ይህንን ቃሌን ሰምቶ በተግባር የሚያውል ቤቱን በዓለት ላይ የሠራ ብልህ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋስም ነፈሰ፣ ያንን ቤት መታው፣ በዓለት ላይ ስለተመሠረተ አልወደቀም። ይህ ቃሌን ሰምቶ በተግባር የማያውለው ግን ቤቱን ባሸዋ ላይ የሠራ ሞኝ ወይም ሰነፍ ሰው ይመስላል። ዶፍ ወረደ፣ ጎርፍም ጎረፈ፣ ነፋሱም ነፈሰ፣ ያንን ቤት መታው፣ ቤቱም ወደቀ፣ አወዳደቁም የከፋ ነበረ። ኢየሱስ ማስተማሩን በፈጸመ ጊዜ ሕዝቡ በትምህርቱ ተደነቁ። ምክንያቱም እንደ አይሁድ ሃይማኖት መምህራኖች ሳይሆን እንደ ባለሥልጣን ያስተምራቸው ስለነበር ነው። ውድ የአሳፍቲው ተከታታዮች ዛሬ የጌታችን የመድኃኒታችን የኢየሱስ ክርስቶስን የተራራው ስብከት ወይም ትምህርት ተብሎ የሚታወቀውን በዚህ መልኩ ወደ እናንተ አቅርበናል። ብዙ እንደተማራችሁበት እምነታችን ነው። በሚቀጥለው ትምህርት ወይም በሚቀጥለው የመጽሐፍ ቅዱስ ታሪክ እስከምንገናኝ የእግዚአብሔር ሰላምና ጥበቃ ከሁላችን ጋር ይሁን። ጸጋ ይብዛላችሁ።